ሰላም ሰላም የቀይ ባህር ቲዩብ ቻናል ተከታታዮች፣ ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። እንግዲህ ለቤቱ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ይጀምሩ። እንግዲህ ዛሬ እየላችሁ የቀረብኩት እንግዲህ አዲስ ፕላትፎርም እና ሁሉም እየሰራበት ያለ ፖፖ የሚባል አፕ ነው እየላችሁ የቀረብኩት። እንግዲህ ይሄ አፕ እንግዲህ በጣም ሰው እየተጠቀመበት ያለ እና በጣም ቢዝነስ ኦነር እየሆነበት ያለ አፕሊኬሽን ነው። እንግዲህ ይሄንን እናንተ ሙሉ ቪዲዮውን እስከ መጨረሻው በማየት እናንተ የምትጠቀሙበትና በጣም አሰራሩን አሳያችኋለሁ። አሁን ቀጥታ ወደ ሆሙ እንገባለን። እንግዲህ እዚህ ጋር ስገቡ ዋናው ነገር ይሄ መጀመሪያ ስከፍቱት አፕሊኬሽን የሚያመጣላችሁ ፔጅ ነው። እንግዲህ ይሄ ፔጅ እና ይሄን ፔጅ ከዚህ ጋር ለምሳሌ አንዱ ምልክት ላይ ነው፣ እዚህ ጋር አንዱን ነካሉ ማለት ነው። ከዚህ አንዱ ስትነኩ እዚህ ጋር ወደ ውስጥ ያስገባችኋል። እንግዲህ እዚህ ጋር በላይ በቀስት እንደምታዩዋቸው እናንተ እዚህ ጋር በጣም ወሳኝ እናንተ በቃ በቀን ልትሰሯቸው የምትችሉ በየ24 ሰዓቱ የሚመጡላችሁ እነዚህ ሁለቶች ነገሮች፣ አንደኛው ላኪ ቦክስ ይባላል፣ ሁለተኛው ደግሞ ትሬጀር ቦክስ ይባላል። እና ከነዚህ ጋር እናንተ ያቺኛዋ 4 ደቂቃ በየ4 ደቂቃው ነው፣ ያኛው ደግሞ ብዙ ወሰን አለው። ያን እየነካችሁ ታገኛላችሁ ማለት ነው። ከዚህ በመቀጠል እስኪ መጀመሪያ ታይደር ስላሉት ነገሮች ልንገራችሁ። አንደኛ ይቺ ቀስት ያረኩባት ነገር ይቺ ነክታችሁ ስገቡ ወደ ውስጥ የእናንተን ፖይንት ያሳያችኋል። አሊያም ደግሞ እነዚህ ይሄ ፖፓስ የሚባል ነገር አለ። ይሄኛውን ለሰዎች ጋምፕል በማድረግ እናንተ ውጤት ይሰጣችኋል ማለት ነው። ይሄን ጋምፕል ስታደርጉ ግን በየቀኑ ሳይሆን አልፋችሁ ነው ማለት ነው፣ እናንተ እንዳይበላችሁ። ከዚህ በኋላ ይሄኛውን ለምሳሌ የተለያዩ ጊፍቶች አሉ እዚህ ጋር፣ ከነዚህ ጊፍቶች ገዝታችሁ ማድረግ ትችላላችሁ ማለት ነው። ከዚህ በመቀጠል ቀጣይ ያለችው ደግሞ ስናይ ደግሞ ይቺ ማይክ ናት። ወደ ውስጥ እናንተ ለመግባት እናንተ ወደ ወንበር ለመግባት ማለት ነው የምታገለግል። ከዚህ በመቀጠል ይሄ 4 ነጥቡ አለ። ይሄ 4 ነጥቡ እንግዲህ በጣም በውስጡ ብዙ ነገር እናያለን። እናንተ ያገኛችሁትን ሪዋርድ ብላምን ለማግኘት ነው። እንግዲህ ክሊክ አድርጋችሁ ስገቡ እንደዚህ አይነት ፔጅ ይመጣል ማለት ነው። ከላይ ሁለቱ የሜሴጅ እና የሪዋርድ ምልክት አለ። የሪዋርዱ እናንተ ምን ያህል እንደምትሰሩ የሚያመለክት ነው። ያኛውም እንደዛ ነው። ከዛ ይቺኛዋ ደግሞ ሜሴጅ እናንተ ወደ ውስጥ ለመግባት ምናምን ቦታ ካላገኛችሁ የምጽፉባት ናት፣ ሜሴጅ ናት ማለት ነው። ከዚህ በመቀጠል እንግዲህ ፓርቲ ላይ ከገባችሁ በኋላ የወንድና የሴት የሚባል ነገር አለ። ያኛው ነጩ ወንበር ለሴት ሲሆን ታችኛው ደግሞ ጥቁር ወንበር ለወንድ ነው ማለት ነው። እንግዲህ እዚህ ጋር ሁለታችሁም መለየት አለባችሁ ማለት ነው። ከዚህ በመቀጠል እዚህ ጋር ትገባላችሁ ማለት ነው። እናንተ ፓርቲ ላይ ገብታችሁ የሰራችሁትን ለማወቅ እዚህ 4 ነጥብ ላይ ትገቡና 4 ነጥብ ላይ ከገባችሁ በኋላ ወደ ውስጥ እንግባና እንየው። ከዚያ እዚህ ጋር ይሄኛው ሪዋርድ የሚለው አለ። ሪዋርድ ላይ ትገቡና በምን መልኩ እንደሚሰጣችሁ ማለት ነው። እዚህ ጋር ከገባችሁ በኋላ እንግዲህ ሁለት ነገር ያመጣላችኋል። ከዚያ ሁለት ነገር እዚህ ጋር ሬጉላር እና አክቲቪቲ የሚል ነገር አለ። ሬጉላር ላይ ነው እናንተ አሁን ያለውኝ እኔ ሬጉላር ላይ ትገባላችሁ። ይኸው 900 ምናምን ፖይንት የሚሰጣችኋል ማለት ነው። 200 ፖይንት ነው አሁን ነበረኝ ያን ስለተጠቀምኩት ነው። 30 ደቂቃ ስቆዩ 200 ፖይንት ይሰጣችኋል። እታች ደግሞ 300 የሚል አለ። ይሄኛውን 5 ላኪ ቦክስ ስታደርጉ ነው ጊፍት ትሰጡ ነው። ታችም እንደዚያው ማለት ነው 10 ጊዜ። ከዚያ እንግዲህ ዋነኛው ደግሞ የገቢ ማግኛ መንገዳችሁ ኢንቫይት ነው ማለት ነው። ሰዎችን ኢንቫይት በማድረግ ነው እንግዲህ በጣም ትልቅ ነገር መስራት የሚቻለው። ይሄ እንግዲህ ኢንቫይት የሚባለው ነገር ለሴቶች በተለይ ሴቶችን ከጋበዛችሁ በጣም ትልቅ ቻንስ ያለው ነው ማለት ነው። እና ይሄን ክሊክ አድርጋችሁ ወደ ውስጥ ስገቡ እዚህ ጋር ኢንቫይት ነው የሚል አለ። እንግዲህ እዚህ ጋር እስከ 16.8 ዶላር ይሰጣል ነው የሚለው። እዚህ ጋር እንግዲህ በጣም ወሳኝ የሆነ ነገር ነው እንግዲህ እዚህ ጋር፣ ምክንያቱም እናንተ ገንዘብ የምታገኙት በዚህ ነው። በጣም ከፍተኛ ገንዘብ መስራት የምትችሉት ዝም ብሎ በጣም ከፍተኛ ውጤት ላይ የምታገኙት ማለት ነው። ከዚያ እዚህ ጋር ስገቡ እንግዲህ እዚህ ጋር ብዙ አማራጮች አሉ። ከነዚህ አማራጮች እናንተ ለምሳሌ ኢንቫይት ለማድረግ ስለፈለጋችሁ ማለት ነው አንዱን ክሊክ አድርጋችሁ ትገባላችሁ ማለት ነው። ከዚያ እንደዚህ አይነት ፔጅ ይመጣል። እናንተ እዚህ ጋር ለየትኛው ሰው ነው መላክ የምትፈልጉ ይላችኋል። እናንተ ደስ ስላላችሁ በቴሌግራም ሆነ በዋትስአፕ መላክ ትችላላችሁ ማለት ነው። እንዲህ አድርጋችሁ እናንተን ገንዘባችሁ ማሳደግ ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ።